ሰላም ሰላም በጌታ የተወደዳችሁ ወገኖች እንደምን አላችሁ? እንደምን ቆያችሁ? የእግዚአብሔር ሰላምና ጸጋ በያላችሁበት ቦታ ይብዛላችሁ ማለት እወዳለሁ። በዚህ ሰዓት ደግሞ አብረን የምናጠናው የትምህርታችን ርዕስ ቤተ ክርስቲያን ይላል። ቤተ ክርስቲያን የሚለው ርዕስ በጣም ወሳኝና ሁሉም ሰው መስማት የሚወድ ርዕስ መሆኑን አምናለሁ። ስለዚህ ከዚህ በታች የሚሰጡትን መረጃዎች ትኩረት እንዲሰጡበት አደራላችኋለሁ። ቤተ ክርስቲያን የሚለው ቃል ኤክሌሲያ ከሚል የግሪክ ቃል የመጣ ሲሆን ኤክሌሲያ ማለት እንዲወጡ የተጠሩ ማለት ነው። ለምሳሌ በብሉይ ኪዳን ዘመን እስራኤላውያን ለተለያየ ጉዳይ እንዲወጡ ጥሪ ይደረግላቸው ነበር። ለምሳሌ ለአምልኮ ሊሆን ይችላል፣ የዓመት በዓላትን ለማክበር እንዲወጡ ጥሪ ሊደረግላቸው ይችላል፣ ለጦርነት ሊሆን ይችላል፣ ለተለያዩ ጉዳዮች እንዲወጡ ጥሪ ይደረግ ነበር። ስለዚህ መሰረታዊ ቃሉ ኤክሌሲያ የሚለው እንዲወጡ የተጠሩ ህዝቦችን ያመለክታል። ህንፃን አይደለም፣ ሌላ ነገርን የሚመለከት ሳይሆን ለተለየ ተልእኮ እንዲወጡ የተጠሩ ህዝቦችን ይመለከታል። በብሉይ ኪዳን ዘመን ቤተ ክርስቲያን የሚል ቀጥተኛ ትርጉም ወይም ቀጥተኛ ቃል አናገኘውም። ነገር ግን አዲስ ኪዳን ላይ በሐዋርያት ሥራ ምዕራፍ 7 ቁጥር 38 ላይ ይህ ሰው በሲና ተራራ ከተናገረው መልአክና ከአባቶቻችን ጋር በምድረ በዳ በማህበሩ ውስጥ የነበረው ነው፣ ይሰጠንም ዘንድ ሕይወት ያላቸውን ቃላት ተቀበለ ይላል። በምድረ በዳ በማህበር ውስጥ ይላል። የአማርኛ ትርጉሙን ነው የ62ቱን። ነገር ግን እንግሊዘኛ ኪንግ ጄምስ ቨርሽኑን ስትመለከቱ the church in the wilderness ይላል። በምድረ በዳ የነበረችው ቤተ ክርስቲያን ይላል። በአማርኛ በምድረ በዳ በማህበር ውስጥ የተባለው ማለት ነው። ምክንያቱም ኤክሌሲያ የሚለው ቃል ለሆነ ዓላማ የተሰበሰበ ማህበርን ሊወክል ይችላል። ለዚህ ነው በዚህ አይነት ሁኔታ የተረጎሙት። ነገር ግን ኪንግ ጄምስ ቨርሽን ስትመለከቱ the church in the wilderness ይላል። የምድረ በዳ ቤተ ክርስቲያን የሚል ስያሜ ተሰጣቸው እስራኤላውያን ናቸው። ከግብፅ ወጥተው ወደ ከነዓን ሲጓዙ በነበሩ ጊዜ የእግዚአብሔር እውነት ጠባቂዎች ስለነበሩ የእግዚአብሔር ቤተ ክርስቲያን የሚል ስያሜ ተሰጥቷቸዋል። ከዛ በፊትስ አዳም፣ ኖህ እንደዚሁም እነ አብርሃም የእውነት ጠባቂ የነበሩት ሁሉ የእግዚአብሔርን ቤተ ክርስቲያን ይወክላሉ። ነገር ግን እስራኤላውያን ጌታ ኢየሱስ ክርስቶስ በዚህ ምድር ላይ በተወለደ ጊዜ እሱ የመጣበትን ተልእኮ ስላልተቀበሉ መሲሁን ስላልተቀበሉ ማለት ነው የእግዚአብሔርን ሕዝብ መወከላቸው የቀረበት ጊዜ ነበር። ማቴዎስ ምዕራፍ 1 ከቁጥር 42 እስከ 46 ላይ ኢየሱስ እንዲህ አላቸው፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ፣ ይህም ከጌታ ዘንድ ሆነ፣ ለዓይኖቻችንም ድንቅ ነው የሚለውን ከቶ በመጽሐፍ አላነበባችሁምን? ስለዚህ እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣለች አለ። ምን ማለት ነው? የእግዚአብሔርን ቤተ ክርስቲያን ወይም የእግዚአብሔር ሕዝብ መሆናቸው ይቀራል። ምክንያቱም እያደገ ከሚሄደው ብርሃን ጋር እያደጉ ስላልሆኑ ብርሃንን ስለተቃወሙ የእግዚአብሔር ሕዝብ መሆናቸው ቀረ ማለት ነው። ከነሱ ተወስዶስ ማን ነው የእግዚአብሔርን ቤተ ክርስቲያን በምድር ላይ ወከለው? ገላትያ ምዕራፍ 3 ቁጥር 26 ላይ እስከ 29 በእምነት በኩል ሁላችሁ በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ፣ ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና፣ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና በክርስቶስ ኢየሱስ እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። አለ ሐዋርያው ጳውሎስ ሲናገር። ከእንግዲህ
አይሁዶች የእግዚአብሔር ሕዝብ መሆናቸው ከቀረበት ጊዜ ጀምሮ ወንጌል ለዓለም ሁሉ ስለተሰበከ በእምነት ጌታ ኢየሱስ ክርስቶስን የሚቀበሉ ሁሉ የአብርሃም ልጆች ወራሾች ይሆናሉ። ከእንግዲህ አይሁዳዊ የግሪክ ሰው ሌላ ብሎ በነገድ በጎሳ በቋንቋ ሰውን መለየት ቀረ ይላል። ስለዚህ ጌታ ኢየሱስ ክርስቶስን አምኖ የሚቀበሉ ሁሉ የእግዚአብሔርን ቤተክርስቲያን ይወክላሉ ማለት ነው። በአዲስ ኪዳን ላይ ስለ ቤተክርስቲያን በጣም ሰፊ የሆኑ ትርጉሞችን ይሰጣል። ለምሳሌ ጌታ ኢየሱስ ራሱ በማቴዎስ 18:20 ላይ 2 ወይም 3 በስሜ በሚሰበሰቡበት በዚያ በመካከላቸው ይሆናለሁ አለ። 2 ወይም 3 ሆነው በስሜ እውነትን ይዘው እግዚአብሔርን ለማምለክ በሚሰበሰቡበት እኔ በመካከላቸው ይሆናለሁ። ምን ማለት ነው? የሚሰበሰቡ ህዝቦች፣ የተለየ ጥሪ ያላቸው ህዝቦች የእግዚአብሔር ቤተክርስቲያን ማለት ነው። ሮሜ ምዕራፍ 16 ቁጥር 5 ላይ በቤታቸውም ላለች ቤተክርስቲያን ሰላምታ አቅርቡልኝ ይላል። በግለሰብ ቤት የግለሰብ ቤት ነው። ነገር ግን ክርስቶስን የሚያምኑት ህዝቦች የሚሰበሰቡበት ማለት ነው። አንደኛ ቆሮንቶስ 11:19 ላይ በኤስያ አብያተ ክርስቲያናት ሰላምታ አቅርቡልኝ፣ አቂላና ጵርስቅላ በቤታቸውም ካለች ቤተክርስቲያን ጋር በጌታ እጅግ ሰላምታ ያቀርቡላችኋል ይላል። በግለሰብ ቤት የሚሰበሰቡ ምእመናን እውነት እስካላቸው ድረስ ክርስቶስ በማዕከላቸው እስካለ ድረስ የእግዚአብሔርን ቤተክርስቲያን ይወክላሉ ማለት ነው። ፊልሞና 1:2 ለእህታችንም ለአፍቢያ ከኛም ጋር አብሮ ወታደር ለሆነ ለአርኪጳ በቤትህም ላለች ቤተክርስቲያን ይላል። ስለዚህ የምእመናን ስብስብ ነው እዚህ ላይም እያየን ያለ ነው። ከዚህም ያለፈ ትርጉሞችን ሐዋርያው ጳውሎስ ለቤተክርስቲያን ሲሰጥ እንመለከታለን። የመጀመሪያው በግለሰብ ቤቶች የሚሰበሰቡ የምእመናን ስብስብ ጌታ ኢየሱስ ክርስቶስም 2 ወይም 3 በስሜ በሚሰበሰቡበት ብሎ እንደተናገረ ማለት ነው። ሁለተኛው የክርስቶስ አካል ይላታል ቤተክርስቲያንን። ቆላስይስ 1:18 አልፎ ቁጥር 24 ላይ እርሱም የአካሉ ማለት የቤተክርስቲያን ራስ ነው። ክርስቶስ ራስ፣ ቤተክርስቲያን ደግሞ የሱ አካል፣ እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው። አሁን በመከራዬ ስለ እናንተ ደስ ይለኛል፣ ስለ አካሉም ማለት ስለ ቤተክርስቲያን በስጋዬ በክርስቶስ መከራ የጎደለውን ይፈጽማል ይላል። ስለዚህ በአጠቃላይ ቤተክርስቲያን የክርስቶስ አካል ብሎ ያቀርባታል። ሶስተኛው ሙሽሪት ብሎም ይጠራታል። ሁለተኛ ቆሮንቶስ 11:2 ላይ በእግዚአብሔር ቅንዓት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ ይላል። ምእመናንን እናንተን እንደ ንጽሕት ድንግል ለአንድ ወንድ ማለትም ለክርስቶስ አጨኋችሁ ብሎ ይናገራል። ስለዚህ ቤተክርስቲያን በንጽሕት ድንግል ተመስላለች ማለት ነው። ከዚህ ባለፈ የአምልኮ ስፍራን በሚመለከት ወይም ምእመናን እንዲሰበሰቡበት እግዚአብሔርንም ደግሞ በዚያ ቦታ እንዲያመልኩ የተገነባውን ግንባታ በተመለከተ ኢሳይያስ ምዕራፍ 56 ቁጥር 7 ላይ ወደ ተቀደሰው ተራራይ አመጣቸዋለሁ፣ በጸሎቴም ቤት ደስ አሰኛቸዋለሁ፣ ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና የጸሎት ቤት ነው ተብሎ የሚጠራው። ቤተ ክርስቲያን የሚባለው ግን እውነት ያላቸውና የተሰበሰቡ ህዝቦች ናቸው። ግንባታው ቤተ ክርስቲያን ተብሎ ቢጻፍበትም ባይጻፍበትም ዋናው እውነት የያዙ ህዝቦቹ ናቸው ቤተ ክርስቲያን የሚያሰኙት። ቦታው ግን የጸሎት ቦታ ወይም የአምልኮ ቦታ ይባላል። ዘፍጥረት ምዕራፍ 28 ከቁጥር 16 እስከ 19 ላይ ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ አለ፣ እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም። ይህም የሰማይ ደጅ ነው።
ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዚያች ከተማ ስም ሎዛ ነበር ይላል። ያዕቆብ ተሰዶ መንገድ ላይ በነበረ ጊዜ ማለት ነው መሽቶበት ባደረበት ቦታ ጫፉ ሰማይ የሚደርስ መሰላል ተመልክቶ ነበረ። ያንን ስፍራ ይህ የእግዚአብሔር ቤት ነው ብሎ ጠራ። እግዚአብሔር እሱን ስለተገናኘው ብቻ ማለት ነው። እግዚአብሔር ከሱ ጋር ስለተገናኘና ተስፋ ስለሰጠው ያንን ቦታ ቤቴል ብሎ ጠራው ይላል። ዋናው የእግዚአብሔር መገኘት ነው ቤተክርስቲያንን ቤተክርስቲያን የሚያሰኛት እንጂ መስኮቱ፣ ቆርቆሮ፣ በሩ፣ በውስጡ የተከመሩት ቁሳቁሶቹ፣ ወርቆቹና ጌጣጌጦቹ አይደለም ወገኖቼ። ዛሬ ላይ አንድን ለአምልኮ የተሰራውን ቤት ሰዎች እንደ ጣዖት የሚመለከቱበት ዘመን ላይ ደርሰናል። በብሉይ ኪዳን ዘመንም ቢሆን ኤርምያስ ምዕራፍ 7 ቁጥር 1 እስከ 4 እንደምንመለከት በእግዚአብሔር ቤት በር ቁም፣ ይህንም ቃል እንዲህ ብለህ ተናገር፣ እግዚአብሔርን ልታመልኩ በእነዚህ በሮች የምትገቡ ከይሁዳ ያላችሁ ሁሉ የእግዚአብሔርን ቃል ስሙ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ መንገዳችሁንና ስራችሁን አሳምሩ፣ በዚህም ስፍራ አሳድራችኋለሁ። የእግዚአብሔር መቅደስ የእግዚአብሔር መቅደስ ይህ ነው እያላችሁ በሐሰት ቃል አትታመኑ ይላል። በብሉይ ኪዳን ዘመን መቅደሱ ከተሰራበት ጊዜ ጀምሮ ብዙዎቹ እስራኤላውያን በተለይ አይሁዶቹ ማለት ነው የራሳቸውን ስራና ባህሪ ከማሳመር ይልቅ ትክክለኛና ቅን የሆነውን ፍርድ ከመስጠት ይልቅ ለእግዚአብሔር ከመታዘዝ ይልቅ በሰው እጅ በተሰራው ግንባታ ወይም መቅደስ መታመን ጀምሮ ነበረ። ይህ ደግሞ በራሱ ጣዖት አምልኮ ነው። ለዚህ ነው የእግዚአብሔር መቅደስ አለ እያላችሁ በሐሰት ቃል በከንቱ ቃል አትታመኑ፣ ይልቁንም መንገዳችሁንና አካሄዳችሁን አሳምሩ። ያ ሲሆን በዚህ ስፍራ አሳድራችኋለሁ ወይም በመካከላችሁ አድራለሁ አለ ጌታ። ዛሬም ቢሆን የእግዚአብሔር ቤተክርስቲያን የት ነው ያለችው? የሐዋርያት ሥራ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ ይላል። ጌታ ኢየሱስ ክርስቶስ በገዛ ደሙ የዋጀው ሕንፃን አይደለም ወይም ግንባታን አይደለም። የተወደዳችሁ ወገኖቼ እውነትን አምኖ የሚሰበሰቡትን ምእመናንን ነው ጌታ ኢየሱስ ክርስቶስ በገዛ ደሙ የዋጃቸው። ስለዚህ ቤተክርስቲያን በምንልበት ጊዜ እግዚአብሔር የጠራቸው እውነትን በመቀበል የተለዩ ህዝቦች ማለት ነው። በዚህ ዓለምም ሆነው የእግዚአብሔር ትእዛዝ ያላቸው በቅዱስ ቃሉ በመጽሐፍ ቅዱስ ላይ በተጻፈው ቃሉ መሰረት የሚኖሩ ያንንም ብርሃን የተቀበሉትን ብርሃን ለዓለም ላልሰሙት የሚያሰሙ ለከበረው ለጌታችን ኢየሱስ ክርስቶስ ዳግም ምጽአት ህዝብን የሚያዘጋጁ ህዝቦች ማለት ነው። ጥያቄና ሐሳብ ካላችሁ ደግሞ በኮሜንት ላይ እንድታስቀምጡ በጌታ ፍቅር ጠይቃችኋለሁ። ስለሰማችሁ እግዚአብሔር ይባርካችሁ።